በዚህ መሃል ያ አፍጋኒስታን፣ ፓኪስታን፣ ኢራን የተወሰነውን ክፍል ማን ያዘ? ገዝነቪድ ዳይነስቲ የሚባል የአፍጋን ሰዎች መጡና መንግስቱን ተቆጣጥረው ከአባሲድ ኸሊፋ ወሰዱ። እነሱ ደግሞ ምን ሐሳብ ይዘው መጡ? ሌላ ጀማዓ መንገድ የነሱን ሸኽ ሌላ ሸኽን መንገድ ይዘው መጡ። ያ ሸኽ ማን ነው? እንትና ማህሙድ አልከራም የሚባል ሰው የሱን መንሃጅ ይዘው መጡ። ከዛ ምን ከራሚያ የሚባል ጀማዓ ተፈጠረ በሱ መንገድ። እነሱ በቃ ዋና አቂዳው ምንድነው? በከራም በተረዳው መንገድ ብለው አቂዳውን አረጉ። ልክ እነሱ በዚህ ያሉ ኩንዱሪ የሚባል ሰው ስልጣን ይዛል። የት ላይ? ኹራሳን ላይ። ልክ ስልጣን ሲይዝ እሱም ተነሳና በዚህ ግዛት ውስጥ ከከራሚ ጀማዓ ውጭ ሌላ ጀማዓ ዳዕዋ ማድረግ አይችልም፣ ኢማም መሆን አይችልም፣ ሙአዚን መሆን አይችልም፣ ማስቀራት አይችልም፣ ኹጥባ ማድረግ አይችልም ብሎ ህግ አወጣ። ከዛስ የአቡል ሐሰን አልአሽዓሪ የሺዓዎችን ሙብተዲዕ ብለው እስር ቤት ሰብስቦ ከተታቸው። በዚህን ጊዜ ኢማም አልጀወይኒ የሚባሉ ነበሩ በህይወት። ጀወይኒ የእስር ማዘዣ ሲወጣባቸው ሽልክ ብለው ወደ ሐረም ሸሹ። ቁሸይሪ የሚባሉት እስር ቤት ገቡ። እስከዛን ድረስ ሰለፊ አሽዓሪ ኺላፍ አልተፈጠረም። የአስተሳሰብ ልዩነት ገና እየተፈጠረ ቢሆንም ቡድን አልሆነም። ከዛ ምን ሆነ? ይህ ነገር እየቀጠለ ሄደና ምን ደረሰ? እስር ቤት የገቡ ሰዎችን ኢማሙል በይሃቂ ደግሞ በህይወት አሉ። በዛን ሰዓት 440 አካባቢ ሂጅራ ነው የሞቱት። በይሃቂ በህይወት አሉ። እንዴት ዓሊሞች ይታሰራሉ ብለው ለማን? ለአባሲድ ኸሊፋ ጌት ይጽፋሉ። ባግዳድ ላለው ደብዳቤ ይጽፋሉ። እርዷቸው፣ ዓሊሞችን አሰሩ ምናምን። ይሄ ግዛት በእነሱ ግዛት ስር አይደል። እነ ቁሸይሪ እስር ቤት ነው ያሉ። ከዛ በዚህ ሁኔታ ላይ ማን ዋና አቂዳ ከራሚ ሆኖ ቀጥሎ ደግሞ ምንድነው? ከራሚ የተወሰነ ሰለፊ ለሚባለው ወይንም ለኢማም መሐመድ እንትን ከሌላው በተለየ ቅርብ ነኝ ብሎ ስላሰበ አንደኛው ቦታ ላይ ማስተማር ትችላላችሁ፣ ዋና ግን አትሆኑም ብሎ ከልክሏቸዋል።